3/4ኛውን የሚሸፍን ሲሆን ለብዙ ዝርያዎች መኖሪያ ነው። የአየር ንብረት ቁጥጥር ትላልቅ የውሃ አካላት ሙቀትን በመጠበቅና በመልቀቅ የምድርን አየር ንብረት ለመቆጣጠር ይረዳል። የውሃ ውህደት ቁልፍ አካል ሲሆን ፈሳሽ ቀይ ባህር በሲዩዝ ቦይ በኩል በአውሮፓና በኤዥያ መካከል ወሳኝ አቋራጭ መንገድ በማቅረብ በዓለም አቀፍ ንግድና በመርከብ ላይ ላለው ወሳኝ ሚና ጥቅም ላይ ይውላል። እንዲሁም እንደ ስትራቴጂካዊ ወታደርና የመስመር እንደ ዘይት እና አሳ ያሉ ሀብቶችን ምንጭ እና በበለጸገ የባህር ሕይወት እና ኮራል ሪፎርም ምክንያት ለቱሪዝም ተወዳጅ መድረሻ ሆኖ ያገለግላል። ቀይ ባህር በዓለም ላይ ካሉ ጥንታዊ በጣም አስፈላጊ የውሃ መስመሮች አንዱ ነው። አፍሪካን፣ መካከለኛውን ምስራቅና የኤዥያ የሚያገናኝ ሲሆን ለብዙ ሺህ ዓመታት ለንግድና ለሃይማኖት እና ለጂኦፖለቲክስ ማዕከል ሆኖ ቆይቷል። ቀይ ባህር በጥንታዊ ግብፃዊ ዘንድ የሸምበቆ ባህር በመባል ይታወቅ ነበር። ግብፃውያን ዘመናዊ ሶማሊያ፣ ኤርትራ ጋር ለመገበያየት ይጠቀሙበት ነበር። ለቅመማ ቅመም፣ ለወርቅ፣ ለዕጣንና ለልዩ እንስሳት ቁልፍ መንገድ ነበር። ቀይ ባህር በሃይማኖታዊ ጽሑፎች ውስጥ ተጠቅሷል። በተለይም በሙሴ ታሪክ ውስጥ በባህሩ ለእስራኤላውያን እንዲከፍል ይናገራል። የግሪክና የሮማውያን መርከበኞችም ከህንድ ጋር ለመገበያየት ቀይ ባህርን ተጠቅመዋል። የአክሱም መንግስት ኢትዮጵያን የቀይ ባህር ዳርቻ ክፍሎችን ተቆጣጥሮ ለንግድ አስፈላጊ ማዕከል አድርጓታል። እንደ አዱሊስ፣ ኤርትራ ያሉ ወደቦች ለዓለም አቀፍ ንግድ ዋና ማዕከል ሆነዋል። የኦቶማን ግዛት በ16ኛው ክፍለ ዘመን አብዛኛውን የቀይ ባህር ተቆጣጥሮት ነበር። በ19ኛው ክፍለ ዘመን ብሪታንያና መሳዮቹ ወደ ህንድ በሚወስደው የንግድ መስመሮች ምክንያት ተሳትፈዋል። ዛሬ ቀይ ባህር ለሚከተሉት ስትራቴጂካዊ ስራዎች ይውላል። ዓለም አቀፍ የመርከብ ጉዞ፣ ቱሪዝም፣ ኮራል ሪፈር፣ የኢንጂነር ትራንስፖርት፣ ዘይትና ጋዝ፣ ወታደራዊና የዓለም አቀፍ ንግድ። በቀይ ባህር ዙሪያ ያሉ ሀገራቶች ግብፅ፣ ሱዳንና ኤርትራ፣ ጅቡቲ፣ ሳዑዲ አረቢያ፣ የመን፣ ዮርዳኖስና እስራኤልን ያካትታል። ቀይ ባህር አስፈላጊነት ለኢትዮጵያ የመጀመሪያው ንግድና የወደብ መድረሻ ሲሆን ከ95% በላይ የሚሆኑ ኢትዮጵያዊ ገቢዎች በቀይ ባህር ወደብ በዋነኝነት በጅቡቲ በኩል ያልፋል። ኢትዮጵያ ከዓለም አቀፍ ገበያ ጋር እንድትገናኝ ቀይ ባህር ተደራሽነት አስፈላጊ ነው። የቀይ ባህር መንገዶች ባይኖሩ ኢትዮጵያ ንግዱ ቀርፋፋና ውድ ይሆናል። የቀይ ባህር ወደቦች ማግኘት ኢትዮጵያን ሚረዳት የራሱ የሆነ ሚና አለው። ነዳጅ፣ ማሽነሪዎች፣ ምግብና ዕቃዎችን ወደ ሀገር በተመጣጣኝ ማስገባት እንደምትችል ይገልጽልናል። ቡና፣ ወርቅና የእንስሳትን እርባታ፣ ጨርቃጨርቅና ሌሎችን ምርቶችን ወደ ውጪ መላክን ያስችላታል። ርካሽ የውድ መድረሻ የንግድ መውጫዎችን ይቀንሳል እና የኢኮኖሚ ተወዳዳሪነትን ደግሞ ይጨምራል። ቀይ ባህር በዓለም ላይ ካሉ እጅግ አስፈላጊ የመርከብ መስመሮች አንዱ ነው። ቀይ ባህር ዳርቻ ያሉ ሀገራቶች ጠንካራ ፖለቲካዊ ተጽዕኖ አላቸው። ኢትዮጵያ ለሚከተሉት ነገሮች የተረጋጋ የቀይ ባህር መድረሻ ያስፈልጋታል። ለብሔራዊ ደህንነት፣ የኢኮኖሚያዊ መረጋጋትን እና የክልል ተጽዕኖ። የቀይ ባህር ክልል ጅቡቲ፣ ኤርትራ፣ ሱዳንና ሶማሊያ፣ ሳዑዲ አረቢያ፣ የመን በስትራቴጂካዊ መልኩ አስፈላጊ ነው። ብዙ የዓለም ሀያላን አሜሪካ፣ ቻይና እና ሩሲያ የባህር ስልጣኔ ሀገሮች እዚያ መሰረቶች ወይም ፍላጎታቸው አላቸው። ኢትዮጵያ የንግድ መንገዷን ለመቀጠል ጠንካራ የዲፕሎማሲያዊ ግንኙነት ለማስቀጠል ያስፈልጋታል። ኢትዮጵያ የወደብ መድረሻ የተለያዩ መንገዶችን ለማበጀት እየሞከረች ነው። ጅቡቲ ዋና መንገድ ለኢትዮጵያ ወደብ አልባ ሀገር ወደቦችን በማብዛት እና በባህር ደህንነት በመሳተፍ የቀይ ባህር መድረሻ ለንግድ፣ ለብሔራዊ ደህንነትና ለነጻነት እንዲሁም በባህር ደህንነት በመሳተፍ ክልላዊ መረጋጋት ወሳኝ ነው። ቀጥተኛ የባህር መድረሻ ከሌለች ኢትዮጵያ በጅቡቲ ወደብ ላይ በእጅጉኑ ትተማመናለች። ይህም ከፍተኛ ወጪና ለአቅርቦት ሰንሰለት መቋረጥ ተጋላጭነትን ያስከትላል። ኢኮኖሚያዊ ጠቀሜታ
ንግድና ሎጂስቲክ ከ95% በላይ የሚሆነው የኢትዮጵያ ገቢና ወጪ ንግድ በጅቡቲ ወደብ በኩል ያልፋል። ይህም ሀገሪቱን በእጅጉኑ ጥገኛ ያደርጋታል እና ወጪዎችን ይጨምራል። የቀነሰ ወጪ ቀጥተኛ ወይም የተጋራ መድረሻ የትራንስፖርትን የሎጂስቲክ ወጪዎችን ይቀንሳል፣ ምናልባትም ገንዘብ ይቆጥባል እና የኢኮኖሚ መረጋጋትና የእድገትን ያሻሽላል። ጠቅላላ ሀገር ውስጥ ምርት መጨመር ጥናቶችን እንደሚያሳዩት ቀጥተኛ የባህር መድረሻ ለአንድ ሀገር አጠቃላይ የሀገር ውስጥ ምርት ጂዲፒ ቀጥተኛ አስተዋጽኦ ሊያደርግ ይችላል። ብሔራዊ ደህንነትና ነጻነት፣ የአደጋ ቅነሳ፣ በአንድ ወደብ ላይ መተማመንን ንግድ በዚያች ሀገር ውስጥ ላሉ ችግሮች ተጋላጭ ያደርገዋል። ወደ ቀይ ባህር መድረሻ ነጻነትና የበለጠ ደህንነትን ይፈጥራል። የባህር ደህንነት በቀይ ባህር ላይ መኖር ለነጋዴ መርከበኞች ስጋቶች ምላሽ ለመስጠትና ጤናማ ዕቃዎችን ፍሰት ለማረጋገጥ አስፈላጊ ነው። ክልላዊ ተሳትፎ ቀጥተኛ መድረሻ ለኢትዮጵያ በክልላዊ ደህንነት መድረኮች ሙሉ በሙሉ እንድትሳተፍና እንደ የባህር ላይ ወንበዴዎች ያሉ የባህር ላይ ስጋቶች እንድትፈታ ያስችላታል። ክልላዊ መረጋጋት፣ ሰላማዊ ተሳትፎ የኢትዮጵያ ባህር መድረሻ በሰላማዊና በዲፕሎማሲያዊ መንገድ ለማስጠበቅ ትጥራለች። የጋራ መድረሻ በአፍሪካዊ ቀንድ ሰላምና ብልጽግና ቁልፍ መሆን አጽንዖት ትሰጣለች። ግጭትን ማስወገድ፣ የባህርን መድረሻ መግፋት የክልላዊ ውጥረትን ሊጨምር ይችላል። ነገር ግን ኢትዮጵያ በመስጠትና በመውሰድ ላይ የተመሰረተ መፍትሄ እንድትፈልግ ትደግፋለች።